ይህ ባህልን ታሪክን አጋምዶ በድንቅ አርኪቴክቸር የተሰራ የስልጤ ባህል ሙዚየም ነው። ይህ ባህል ሙዚየም ለወራቤ ብሎም ለዞኑ እንደ ላንድ ኦፍ ማርክ ሆኖ እያገለገለ የሚገኝ ሙዚየም ነው። ሙዚየሙ በውስጡ በርካታ ቅርሶችን አጭቆ የያዘና ለጎብኚዎች ምቹ ተደርጎ የተሰራ ነው። ቀጣይ የሙዚየሙን አጠቃላይ ግቢውን በማልማት የተለያየ የአምፊ ቲያትር፣ የላይብረሪና እንዲሁም የልጆች መጫወቻዎችን ባካተተ መልኩ ለመገንባት ጥረቶች እየተደረጉ ያሉበት ሁኔታ ነው ያለው። ዛሬ ላይ ግን የብልጽግና እሳቤ የሆነውን ሀገር ኢትዮጵያ የያዘችውን የመበልጸግ እሳቤ ተግባር ያደረገበትን የኮሪደር ልማት እንዲሁም የቱሪስት መስህቦችን አልምቶ ለጎብኚዎች ምቹ የማድረግ ስራ በወራቤ ከተማና በዞኑ አማካኝነት እየተተገበረ የምናይበት ሁኔታ ነው ያለው። እዚህ ጋር የምትመለከቱት በዞኑና በወራቤ ከተማ አስተዳደር ኢኒሼቲቭ እየተሰራ የሚገኝ ትልቅ ፋውንቴን ነው። ይህ ፋውንቴን በሁለቱም ዳይሬክሽን ለሚጓዙ መንገደኞች ግልጽ በሆነ ቦታ ላይ ያረፈና ልቅም ተደርጎ በጥራት እየተሰራ ያለ ፋውንቴን ነው። ቀጣይ ይህ ፋውንቴን ሲጠናቀቅ በሙዚየሙ ላይ በጎብኚዎች በመጨመር ለመዝናኛነት የበለጠ ቫልዩ አድ የሚያደርግና በከተማዋም ውበት ላይ ቫልዩ አድ የሚያደርግ ሆኖ እየተሰራ ነው።